የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። አገው ሚዲያ በዛሬው ዝግጅት ስለ ሀገራዊ የምክክር ኮሚሽን አጀንዳዎችና እንጅባራ ዩኒቨርሲቲ ምርቃትን ይዞላችሁ ቀርቧል። በቀጥታ ወደ መረጃው እናልፋለን። እንጅባራ ዩኒቨርሲቲ በተለያዩ ፕሮግራሞች ሲያስተምር የነበራቸውን ተማሪዎች ሰኔ 18 ቀን 2018 ዓ.ም በታላቅ ድምቀት አስመረቀ። ዩኒቨርሲቲው በመደበኛና ተከታታይ መርሃ ግብሮች በመጀመሪያና በሁለተኛ ዲግሪ ሲያስተምር የነበራቸውን ከ2900 በላይ ተማሪዎች ለሰባተኛ ጊዜ በታላቅ ድምቀት አስመርቋል። እንጅባራ ዩኒቨርሲቲ ፕሬዝዳንት ዶክተር ጋርዳቸው ወርቁ እንጅባራ ዩኒቨርሲቲ በ2018 ዓ.ም በመደበኛ በተከታታይና በክረምት መርሃ ግብሮች በመጀመሪያ ዲግሪ በ53 ፕሮግራሞች 1770 ተመራቂዎች በሁለተኛ ዲግሪ በ19 ፕሮግራሞች 178 ተመራቂዎችን እንዲሁም በከፍተኛ ዲፕሎማ ወይንም ኤችዲቢ 94 ተመራቂዎችን በማስተማር ሰነ ዘዴ ወይንም ፒጂዲቲ 795 ተመራቂዎችን በእንግሊዘኛ ማሻሻያ ወይንም ኢኤልአይፒ ፕሮግራም 66 ተመራቂዎችን በድምሩ 2903 ተመራቂዎችን ያስመረቀ ሲሆን ከነዚህ ተመራቂዎች ውስጥ 1130 ሴቶች መሆናቸውን ተናግረዋል። ዶክተር ጋርዳቸው አያይዘውን ባለፉት 6 ዙሮች 9100 ተመራቂዎችን በተለያዩ ፕሮግራሞች በማስመረቅ ለሀገራችን እድገት የበኩሉን አሻራ እያሳረፈ ሲሆን የነዚህ አመታት ተማሪዎች ጨምሮ ጠቅላላ የተመራቂዎቹ ቁጥር ከ12000 በላይ መድረሱን ተናግረው የዚህ አመት ምርቃት ለየት የሚያደርገው ማለትም የ2018 ዓ.ም የተማሪዎች ምርቃት ፕሮግራም የተለየ የሚያደርገው ዩኒቨርሲቲው ለመጀመሪያ ጊዜ በአራት ፕሮግራሞች ማለትም በአንስቲጂያ፣ በሶፍትዌር ምህንድስና፣ በመምህራን ትምህርትና ካሪክለም ጥናት እንዲሁም በአገውኛ ቋንቋና ስነ ጽሁፍ ፕሮግራሞች ያስመረቀ መሆኑን ገልጸዋል። በምርቃ ስነ ስርዓቱ ገጣሚ ሀያሲ ደራሲና ጸሐፌ ተውኔት ጋሻ ያልነህ ሙላቱ የዊ ብሔረሰብ አስተዳደር ዋና አስተዳዳሪና የእንጅባራ ዩኒቨርሲቲ ቦርድ አባል አቶ ቴዎድሮስ እንዳለውን ጨምሮ የብሔረሰብ አስተዳደሩ ከፍተኛ አመራሮች፣ የዩኒቨርሲቲው ከፍተኛ አመራሮች፣ ሴኔት አባላት፣ ጥሪ የተደረገላቸው እንግዶችና የተመራቂ ቤተሰብ ወላጆች ተገኝተዋል። የሰባተኛው ዙር የእንጅባራ ዩኒቨርሲቲ የተማሪዎች ምረቃ የዕለቱ ክብር እንግዳ ገጣሚ ሀያሲ ደራሲና ጸሐፌ ተውኔት ጋሻ ያልነህ ሙላቱ በምርቃ ስነ ስርዓቱ ላይ ባስተላለፉት መልእክት ያገው ማህበረሰብ ዛሬም ሆነ ቀደም ባሉት የታሪክ ዘመናት ራሱን በጥበብ፣ በህንጻ ግንባታ፣ በእንስሳት ማለመድና ማዳቀል፣ በግብርና ራሱን እያደራጀ የመጣ ህዝብ መሆኑን ገልጸው ነገስታቱ ራሳቸውን አራሽና ተኳሽ፣ ንጉስም አንጋሽም ቅዱስም በመሆን ራሳቸውን በአክሱምና በላሊበላ በየአድባራቱና በየቤተ መንግስቱ በተጨባጭ አስቀምጠዋል ማለታቸውን ተናግረዋል። ጋሻ ያልነህ አያይዘውም እንጅባራ ዩኒቨርሲቲ በዘመናዊ የትምህርት ስነ ስርዓት ተከትሎ በዚህ መልኩ መደራጀቱ ይበል የሚያሳይ መሆኑን ዩኒቨርሲቲው ይህን ሁሉ የታሪክ አደራ ተሸክሞ ግብርናና አረንጓዴ ልማት፣ ማህበረሰብ አቀፍ ጤና፣ ያገው ህዝብ ቋንቋ፣ ባህል፣ ታሪክና አገር በቀል ዕውቀት እንዲሁም ቱሪዝም ስራ ፈጠራና ኢንተርፕራይዝ ልማት የትኩረት መስክ አድርጎ መንቀሳቀሱ የሚያስመሰግነውና በተጨባጭ ውጤት እያመጣ ለመሆኑ በዚህ ዕለት የሚመረቁ ተማሪዎችና ተቋሙ ያከናወናቸው አያሌ ተግባራት ማሳያ መሆናቸውንም ገልጸዋል። እንጅባራ ዩኒቨርሲቲ በሰባተኛ ዙር የተማሪዎች ምርቃት ስነ ስርዓት ላይ ለሀገርና ለዩኒቨርሲቲው ከፍተኛ አስተዋጽኦ አበርክተዋል ላላቸው ለጸሐፊ ተውኔት አያልነህ ሙላቱና ለእንጅባራ ምልክት ለሆነው ለአባ ያዘው ዘለቀ ሽልማትና እውቅናት መስጠቱም ይታወቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን ሐምሌ 8 2018 ዓ.ም ለሚጀምረው ሀገራዊ ጉባኤ ለምክክር የቀረጻቸውን 8 አጀንዳዎች ሰኔ 17 2018 ዓ.ም ይፋ አድርጓል። አጀንዳዎቹ በተለያዩ ክልሎች ከ200,000 በላይ ሰዎችን በማመካከር የተገኙ መሆናቸውን የኮሚሽኑ ዋና ኮሚሽነር መስፍን አሪያ ተናግረዋል። ሐምሌ 8 2018 ዓ.ም ለሚካሄደው ሀገራዊ ምክክር ጉባኤ ምክክር የሚደረግባቸው 8 የተመረጡ አጀንዳዎችን አጠቃላይ ዝርዝር ሁኔታ እንደሚከተለው ይቀርባል። አጀንዳ ቁጥር 1 የሀገር ግንባታ በስሩም የማንነት እና የሀገር ባለቤትነት ጉዳዮች፣ ታሪክና ማንነት፣
የጋራ ሀገራዊ ማንነትና እሴቶችንም የሚመለከቱ ጉዳዮች፣ ሀገረ ግንባታ፣ ብዝሃነት አስተዳደር ጉዳዮች፣ የቋንቋ ጉዳዮች፣ የባህል የታሪክ ቅርስ ጥበቃ ጉዳዮች እንዲሁም ሌሎች በርካታ ጉዳዮች። አጀንዳ ቁጥር 2 የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና ምርጫ ስርዓት። በስሩም የመንግስት አደረጃጀትና ቅርጽ፣ የመንግስት አደረጃጀት አስተዳደር ስርዓት አይነት፣ የስራ ዕድል በራስ የመወሰን መብት ወይንም ሲቲዝንሺፕ ዜግነት፣ ህዝባዊ አንድነት፣ የብሔር ብሔረሰቦች ትርጓሜ አንቀጽ 39 ንዑስ አንቀጽ 5 ህገ መንግስቱ። የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመን፣ የፌዴራልና የክልል መንግስታት ግንኙነት፣ የስልጣንን ክፍፍል፣ የፌዴራልና የክልል መንግስት የፊስካል ፌዴራሊዝም፣ የሀብት ክፍፍል፣ የክልል አስተዳደርና ወሰኖች፣ የአዳዲስ ክልሎች አመሰራረት፣ የክልል አስተዳደራዊ ወሰኖች፣ የህግ አውጭነት አካል ወይም ፓርላማ አወቃቀርና ሚና፣ ህገ መንግስትን የመተርጎም ስልጣን፣ የህገ መንግስት ማሻሻያ ስርዓት አንቀጽ 104 እና 105። በሁለተኛነትም የፖለቲካ ውክልናና የምርጫ ስርዓት ጉዳዮች። በስሩም የሀገሪቱ የምርጫ ስርዓት፣ የምድበላ ፖለቲካ ስርዓት፣ የፖለቲካ ፓርቲ አደረጃጀት፣ የመንግስትና የገዢ ፓርቲ ሚና መለያየት፣ የምርጫ ክልሎች አወቃቀር፣ የፖለቲካ ፓርቲዎች የመንግስት ሀብት አጠቃቀም። አጀንዳ ቁጥር 3 የፌዴራል ከተሞች አዲስ አበባና ድሬዳዋ። የአዲስ አበባ ጉዳይ፣ የአዲስ አበባ ህጋዊ አቋም፣ አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ የአዲስ አበባ ከተማ የበጀት ድርሻ ጉዳይ፣ ፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የአዲስ አበባ ወሰንና የቦታዎች ስያሜዎች፣ የአዲስ አበባ የስራ ቋንቋ፣ የአዲስ አበባ ታሪካዊ ቅርሶች አካታችነት ጉዳይ፣ የድሬዳዋ ጉዳይ፣ የድሬዳዋ ህጋዊ አቋም፣ የድሬዳዋ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿ ውክልናና ከኦሮሚያና ሶማሊያ ክልሎች ጋር ያላት ግንኙነት፣ የድሬዳዋ በፌዴራል መንግስት ውክልና፣ ድሬዳዋ በፌዴሬሽን ምክር ቤት የሚኖራት ውክልና ጉዳይ። አጀንዳ ቁጥር 4 የሃይማኖት ጉዳዮች፣ ታሪካዊ ቅሬታዎችና እርቅን የሚመለከቱ ጉዳዮች። በስሩም በሴኩላሪዝምና በሃይማኖት ነጻነት መካከል ጤናማ ሚዛን መጠበቅ፣ የሃይማኖት ነጻነትና ገደቦቹ፣ አናሳ የተከታይ ቁጥር ያላቸው ሃይማኖት ተቋማት ጥበቃ፣ ከባህልና ከሃይማኖታዊ እሴቶች ጋር የሚጋጩ ድርጊቶች ጉዳይ፣ ታሪካዊ ቅሬታዎችና እርቅን የሚመለከቱ ጉዳዮች፣ ታሪካዊ መገለልና ልዩ ተጠቃሚነት፣ የእርቅና እውቅና የመስጠት ሂደት፣ በሃይማኖቶች መካከል ስላለው ግንኙነትና አብሮ መኖርን በተመለከተ፣ በሃይማኖቶች መካከል ያሉ ውጥረቶችና መፍትሄዎቻቸው፣ በሃይማኖቶች መካከል የውይይትና ምክክር ዘዴዎች ማጠናከር፣ ሃይማኖት በህዝብ ህይወትና ማህበራዊ ግንኙነት ውስጥ ያለው መስተጋብር በተመለከተ፣ በህዝብ ተቋማት ውስጥ ሃይማኖታዊ ሚና፣ የሃይማኖት መድረኮች፣ ሚዲያና ህዝባዊ ውይይቶች፣ የሃይማኖት ተቋማት የድምጽ አጠቃቀምና የህብረተሰብ መብት። አጀንዳ ቁጥር 5 የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች። በስሩም የሰብአዊ መብቶች ህገ መንግስታዊና ህጋዊ ማዕቀፍ ለሰብአዊ መብቶች ጥበቃ፣ በሀገር ውስጥ የተፈቀዱ ሰዎች መብቶች፣ አካል ጉዳት፣ ተገላጭና የተገለሉ ቡድኖች መብቶች፣ የሰብአዊ መብቶች ጥበቃ በግጭትና በጸጥታ ሁኔታዎች ውስጥ ለሰብአዊ መብት ጥበቃ ተቋማዊ ማዕቀፍ የሚጠናከር ጉዳይ፣ በውጭ የሚኖሩ ኢትዮጵያውያን ጉዳይ፣ ዲያስፖራ፣ የጥቅም ዜግነት መብት እውቅናና ሌሎች ጉዳዮች፣ የህግ የበላይነት ህጋዊነት፣ በህግ ፊት እኩልነት፣ ተጠያቂነት፣ የፍትህ ተደራሽነት፣ የተቋማት ግንባታ፣ የዲሞክራሲያዊ ተቋማት ገለልተኝነት፣ ነጻነትና ተደራሽነት፣ የፍትህ ተቋማት ነጻነትና ተጠያቂነት፣ የጸጥታና ደህንነት ተቋማት ነጻነት፣ ገለልተኝነትና አደረጃጀት፣ የሶስቱ የመንግስት አካላት ሚዛን፣ ነጻነትና ተጠያቂነት፣ የመገናኛ ብዙሃን ተቋማት ገለልተኝነት፣ ነጻነትና ተጠያቂነት፣ የሲቪል ማህበራት ነጻነትና ሚና ተጠያቂነት። አጀንዳ ቁጥር 6 ማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳይ። በስሩም ማህበራዊና ኢኮኖሚያዊ ጉዳዮች፣ የሴቶች ጉዳይና ተያይዘው የቀረቡ ጥያቄዎች፣ የሀብት አስተዳደርና ፍትሃዊ ሀብት ክፍፍል፣ የመሬት ይዞታና ባለቤትነት፣ የህዝብ ቆጠራ፣ ውክልናና አካታች አስተዳደር፣ ማህበራዊ አገልግሎቶች፣ ጤና፣ ትምህርት፣ የኑሮ ደረጃ ወዘተ፣ የሰራተኞች መብትና ፍትሃዊ የስራ ሁኔታ፣ ዘላቂ ልማትና የአካባቢ ጥበቃ፣ የተፈጥሮ ሀብት መብቶችና ጥቅም መጋራት፣
አካታች ኢኮኖሚ፣ ኢንቨስትመንትና ምርታማነት፣ ማህበራዊ ደህንነትና የስራ ዕድል፣ የአርሶ አደሮችና አርብቶ አደሮች ጉዳይ፣ የአርሶ አደሮችና አርብቶ አደሮች ተሳትፎና እኩልነት ተጠያቂነትን የማሳደግ ጉዳይ፣ የግብርናና ግብዓቶች ወቅታዊ ፍትሃዊ ተደራሽነትን በተመለከተ የህገ መንግስቱ አንቀጽ 40 ንዑስ አንቀጽ 5 አንቀጽ 41 ንዑስ አንቀጽ 8 ላይ የተጠቀሰውን ዘላን የሚለውን ስያሜ ማስተካከል፣ ነጻ የገበያ ዕድልና የገበያ ትስስር መፍጠር፣ አርሶ አደርና አርብቶ አደር ማህበረሰቦችን የጋራ ማልማትና ኢኮኖሚያዊ ድጋፍ፣ የአርብቶ አደሮች የኑሮ ዘይቤያቸውን የማከም ልማት ፖሊሲ። አጀንዳ ቁጥር 7 ሙስናና መልካም አስተዳደር። በስሩም የመልካም አስተዳደር ችግርና የሙስና ጉዳዮች፣ የጸረ ሙስና ስርዓተ ግንባታ፣ የመልካም አስተዳደር ስርዓተ ግንባታ፣ ፍትሃዊ ፖሊስ ፐብሊክ ሰርቪስ፣ ፍትሃዊና አካታች ፐብሊክ ሰርቪስ፣ በብቃት ላይ የተመሰረተ የሰው ሀብት አመዳደብና ቅጥር። አጀንዳ ቁጥር 8 ሰላምና ግንባታ። በስሩም የግጭት መንስኤዎችና አፈታት መንገዶች፣ ግጭቶችና መሳሪያ ያነሱ አካላትን በሚመለከት የዘላቂ ሰላም መስፈርቶች፣ ባህላዊ የግጭት አፈታት ዘዴዎችና እውቅና ማጠናከርና ዘመናዊ ውህደት፣ ባህላዊ እውቅናና ህጋዊ ማዕቀፍ፣ እርቅና ይቅርታ ጉዳይ፣ የተኩስ አቁምና የሰላም ስምምነቶች፣ የሽግግር ፍትህ፣ ሃይማኖት ተቋማት ሚና በሰላም ግንባታ ሂደት ውስጥ የሚሉ መሆናቸው ታውቋል። አገው ሚዲያን ወዳችሁ ስለምትከታተሉንና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን። ሰናይ